እውነቱ ከሆነ ለኢድ ምንም አልተዘጋጀው ግን ያለው ነገር እንዳይቀር ብዬ ኬኔቶ ለመስራት ከምሽቱ 4 ሰዓት ነው የጀመርኩት። ለብሱም ብዙ ቆሻሻ ነበረው ለቀምኩኝ። ያው ውጪ ላይ ነው የምቆለው ቤት ውስጥ አይደለም። ኬኔቶ ካንሰር ያመጣል ተው ምናምን እየተባለ ነው ግን እኔ አልሰማም። በጣም ነው የምወደው ኬኔቶ። ብዙም ሳላሳረረው ቡኒ አድርጌ ነው የምቆለው። ከለሩ ይሄን ይመስላል። የተቆላውን ገብስ ትኩስ ውሃ ላይ ነው የምገለብጠው። የፈላ ውሃ አዘጋጅቼ ቶሎ ከለሩ እንዲይዝና እንዲፈላልኝ 2 ዙር ከቆላውኝ በኋላ ብረት ድስቴ ላይ ያረኩኝ። እቺ ብረት ድስቴና መጥበሻ ኬኔቶ የምሰራበት ነው። ሌላ ብረት ድስት አላነካካ። ሁሉንም ጭምር አድርጌ ጣድኩኝ። ብዙም አላቆየኝም። የገብሱ ጭስ ስላስባለው ቤቱንም ፍሎሩንም በኩር ለማጨስ ከቆላውኝ በኋላ ደግሞ ትንሽ ከሰሎ ሰርኩለት። በኩሬና ጫጭሼ ፏረኩትኝ ቤት። በዚህ ሰዓት ልጆቹ ስለተኙ ነው እንደዚህ እንደ ልብ እየተንቀሳቀስኩ ያለሁት። ሳሎኑ ደግሞ ምን እንደመሰለ ይሄ መስታወት ምን መፍትሄ ማግኘት እንዳለብኝ አላቅም። ቶሎ ነው የሚቆሽሸው ልጆች በእጃቸው ስለሚነኩት። ህንዱ ተኝታ ነበረ። አነሳው ወደ መኝታ ቤት አስገባው። እንደደከመኝ አልነግራችሁም። ይሄ ረመዳን በጣም ነው የደከመኝ። የጽዳት በሽታዬ ደግሞ እንደሚነሳብኝ ታውቃላችሁ። ምንጣፉ ላይ መጅለሱ ላይ የሚያዩትን ቆሻሻ አጸዳዳው። ልጆቼ ውሎ ይግቡና ማሽኔን ስላበላሹብኝ በገላግሌ እንደዚህ አድርጌ ምንጣፌን ቶሎ ጠራረኩኝ። እንዴት አድርጎ ቆሻሻውን እንደሚሰበስብ ጸጉሩን ብናኙን ሁሉ ነገር ነው የሚያነሳው። ማሽኔም እንግዲህ ትስራ አላቅም። እንግዲህ አዲስ ሊያስገዙኝ ነው። እንደዚህ አድርጎ ቆንጆ አድርጎ ቆሻሻዬን ልቅምቅም አድርጎ አውጥቶልኛል። ጸጉሩን አይቀርም ሲለቃቅም። ከገላግሌ እቃዎች አንደኛ የወደድኩትኝ ይሄኛውን ነው። መብራት ባይኖር በዚህ ያጸዳለው። ማሽኔ ደግሞ እንደዚህ ሲበላሽ በደንብ አድርጎ ያግዘኛል። የኤሌክትሪኩ ማሽን ውድ ነው ግን መግዛት አይቀርም። ያለሱ አይሆንም። ምንጣፍ ያለበት ቤት ግዴታ ቫኪዩ መኖር አለበት። እንደዚህ አድርጌ ምንጣፉ ላይ ያለውን ቆሻሻ መጅለሱ ላይ ያለውን ቆሻሻ ከወላወልኩ በኋላ አራቢክ የሆነ ኤር ፍሬሽ ነበር እሱን ከላይ ያረኩ። እቃዎች እንደምታዩት ሁሉም ገላግሌ ነው። ማስታወቂያ አይደለም ግን የነሱን የገላግሌ እቃ ስለምወድ ነው። እንደዚህ እየሰራሁኝ ውሃ መጠጣት አረስም። እባካችሁ ሴቶችዬ የፊታችሁ ቆዳ እንዲያምር፣ ለጸጉራችሁ፣ ለሰውነታችሁ ጤንነት፣ ለኩላሊታችሁ ውሃ ጠጡ። ልጆቼን ያዋቸው እንዴት እንደተኙ አስተካክዬ አለባብሼ ደግሞ ወደ ስራ የገባው። ያለኝ አንድ ሰራተኛ እንደሆነ ታውቃላችሁ። ሌላ አንድ ሰራተኛ እየፈለኩ ነው። አላህ እንግዲህ ሰውን የምትፈራ አላህንም የምትፈራ ጥሩዋን ያጋጥመኝ። ኬኔቶይም ስለደረሰ ውጪውን ስለቆሸሸ እሱ ማጽዳዳት ጀመርኩ። የምንቀመጥበትን ሁሉ ነገር ቆሻሻውን ሰባሰብኩ። ሰራተኛ ቢኖረኝም ባይኖረኝም እኔ ስራ ከመስራት ወደ ኋላ አልልም። በጣም ነው ስራ መስራት ደስ የሚለኝ። የሚሰራ ሰው ደግሞ አያረጅም። ይሄንን ነገር ጭንቅላታችሁ ውስጥ አስቀምጡት። በተቀመጣችሁ ቁጥር ሰውነታችሁ እየደከመ ነው የሚመጣው። ስለዚህ ተንቀሳቀሱ። ጩም ቆሽሾ ስለነበረ በደንብ አድርጌ ጠረኩት። እናንተ ስለ በዓል እንዴት እየተዘጋጃችሁ ነው? ምን ሰራችሁ? የሚገርማችሁ ነገር በዚህ አመት ኩኪስ አልሰራው ምክንያቱም ጊዜ አጥቻለሁኝ። ሰራተኛ የለኝም። የቲክቶክ ስራ አለ። ሁሉ ነገር ሲደራረብብኝ ከአቅሜ በላይ ሲሆን ከኔ በላይ አይበልጥም ብዬ ትቼዋለሁ። ቆሻሻውንም እንደዚህ አድርጌ ሰበሰብኩ። የቆሸሽኩበትን ቦታ ስለማላጥበው እንደዚህ በደረቅ ጨርቅ በደንብ አድርጌ ያጸዳሁት። በንጋታው ውሃ ደፍተን ስለምናጸዳ ዋናውን ቆሻሻ ብቻ ነው ያጸዳሁት። ዘኑባም እንደዚህ ቋን እያጠበች ነበረ። ኬኔቶ ከደረሰ በኋላ ባሊውን በደንብ አጥቤ በፈላ ውሃ አለቅልቄ ያለችኝ ትንሽ ስኳር ነበረ አንጨመርኩኝ። ማርም አድርጌበታለሁ። ንጹህ ማር ብታደርጉበት አሪፍ ነው። ከዛ አጠነፈፍኩት በወንፊት። አሁኑ እርሾ ሳልጨምር ነው የምሞክረው። ውፍረቱ ይሄንን ይመስላል። ቆንጆ ሆኗል። ብዙም አልቀጠነም፣ ብዙም አልወፈነም፣ መካከለኛ። ከዛ ፔፕሲ ጨመርኩበት ሲቀዘቅዝ። ይሄንን አክስቴ ያሳይታኝ ነው። ኮካም ፔፕሲ መጨመር ትችላላችሁ። አየር እንዲያወጣው እንደዚህ ሽጋረኩት። ከዛ በቀረችው ከሰል ደግሞ በተረፈው ፍሙ ሲያሳዝነኝ ይሄንን ወገርት ቀበርቾ ለቤቱ አጫጫስ። ወገርትና ቀበርቾ ብዙ ጥቅም እንዳለው ታውቃላችሁ። እሱንም ጨስ አረኩ። ኬኔቶን ድጋሚ ውሃ ጨምሬ አፍልቼዋለሁ። ምቀኛ ሸረኛችንን ሁሉ አላህ ያርቅልን፣ ለክፉ አይስጠን፣ ከአይንና ሳላሁ ይጠብቀን። የኢድ ዝግጅቴ ይሄንን ይመስላል። ተቀባውትንም የፊቴን ማስክ ልታጠብ። ለሁላችሁም ኢድ ሙባረክ ብያለሁ። ወዳችኋለሁ። ባይ